አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሰላም ነው። እዚህ የምጠብሰው የምታዩት ጅቡንያ ይባላል ማለት ነው። እዚህ አለኝ የቆራረጥኩት። በዚህ መልኩ በፈለጋችሁት ሳይዝ መቁረጥ ትችላላችሁ፣ በፈለጋችሁ አይነት መቁረጥ ትችላላችሁ። እኔ በፈለኩት አይነት ቆርጫለሁ። እዚህ 4 የተለያዩ ቆርጫለሁ፣ 5 እንደዚህ የተለያዩ ቆርጫለሁ። ይሄ ጅቡንያ ይባላል ማለት ነው። አሰራሩ ደግሞ ደቆት ወተት ቦድራ ወተት ማለት ነው፣ ኒዶ ማለት ነው። እና ስኳር 1 ማንኪያ ስኳር፣ ትንሽዬ ጨው እና ጅብነ ሳይል ጅብነ ካሳ ማለት ነው 2 ማንኪያ፣ 2 ኩባያ ደቆት እና ካሜራ አርጋችሁ ታቦክታላችሁ ማለት ነው። እጃችሁን በውሃ እየነከራችሁ እያሻችሁ ታቦክታላችሁ። በመጨረሻ እንትን ታረቁበታላችሁ ዘይት። ሊጡን አብክታችሁ ስታበቁ በዘይት እጃችሁን አስነክታችሁ ዙሪያውን እንትን ትሉትና ታስተካክሉትና ፌስታል ታለብሱታላችሁ። ኩፍ ሲል እንግዲህ በዚህ መልኩ ትጠብሱታላችሁ ማለት ነው። እኔ በተለያዩ አይነት ነው የሰራሁለት እንደምትመለከቱት። አያችሁ፣ እሳቱን ቀነስ አድርጌ ነው እየጠበስኩት ያለው እንዲበስል ቆንጆ ሆኖ እንዲበስል ማለት ነው። እሳቱ እንትን ካለው የለበልበውና ውስጡ ሊጥ ይሆናል፣ ላውን ይቀላል ማለት ነው። ስትጠብሱ ይኸው እንደዚህ። አሁን ይሄ ይበቃዋል እና እንደዚህ አድርጋችሁ ነው። አሰራሩ በጣም ቀላል ነው። ጅቡንያ ማለት ነው። በእንቁላልም ይሰራል። እንቁላል ጅብነ ካሳ ወይም ጅብነ ሳይል 1 እንቁላል፣ 1 ፊንጃል ወተት አርጋችሁ ስኳር ጨውን አርጋችሁ በደንብ አርጋችሁ በከላጣት መቱትና አመታችሁት በኋላ ካሜራውን ሁሉን በከላት ከመታችሁት በኋላ ደቆቱ ላይ አርጋችሁ ማብካት ነው። ይሄ እንቁላል የሚገባበት ሀባት ሰውደ ማረግ ትችላላችሁ። የኔ ግን አይበሉም ጅቡንያ ላይ ሀባት ሰውደ፣ ለዛ ነው ያላረኩት። እናንተ ግን ሀባት ሰውደ ማረግ ትችላላችሁ እንደፈለጋችሁ። የኔ ደግሞ አይፈልጉም ሀባት ሰውደ ሊገማትና ጅቡንያ ላይ አይፈልጉም። እና እንደዚህ አርጋችሁ በሁለት አይነት መልኩ ቆርጣችሁ ትጠብሳላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። መርያም ካለዝጊ ውሃውን አዘነ አይዋ ጾመኛ ነው ሰኞን ማለት ነው። ኑና ፍጥሩ ወዳችሁዬ። ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። እያችሁት እንዴት እንደተነፋ ማሻአላ ተባረካለሁ። ስለቦካ እኮ ነው ተነፋው። እያችሁት በጣም ነው እኮ የሚያምረው። እሳቱን ቀነስ አድርጋችሁ እንደዚህ እሳቱን ቀነስ ስታደርጉት አይለበለብም። አያችሁት? ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ይሄ እንግዲህ የጅቡንያ አሰራር ይባላል። የሊገማት ደግሞ ከአቦካኩ አሳያችኋለሁ። ይሄንም ኢንሻአላህ ከአቦካኩ አሳያችኋለሁ። ጻፉልኝ ኮሜንት ላይ ከአቦካኩ ጀምረሽ አሳይነ በሉኝ፣ አሳያችኋለሁ። ይሄ እንቁላል አልገባበትም፣ ጅብነ ሳይል ብቻ ነው የገባበት እና ውሃ ሀሊብ ፓውደር ኒዶ ማለት ነው ወይም ማንከል። አዎ እና 1 ማንኪያ ስኳሩ ያው እንዲያቀላውና ለካሜራ ኮፍ እንዲያረጋው ሌላ አይደለም። እጃችሁን ማቆም የለባችሁ። እንደዚህ ያገለባበጣችሁ ሁሉም አንድ አይነት መሆን አለበት። እዛ ደግሞ እንደዚህ ታረጉታላችሁ።
እና ይሄን ይመስላል የዛሬ ቪዲዮ። በአዲስ ቪዲዮ እስከምንገናኝ ቻው ቻው። ወዳችኋለሁ። ባይ ባይ።